በልጆቻችሁ ሁኔታ ምክንያት ትዕግስታችሁን እያጣችሁ እንደሆነ ተሰምቷችሁ ያውቃል? እንደዛ ከሆነ ብቻችሁን አይደላችሁም። ወላጅነት ከባድ ኃላፊነት ከመሆኑም ጋር አንዳንዴ ትዕግስታችሁን ሊያሳጣችሁ የሚችሉ ነገሮች ሊከሰቱ ይችላሉ። ይሁን እንጂ ተረጋግታችሁ ለመኖር ይበልጥ ትዕግስተኛ ለመሆንና በወላጅነት ኃላፊነታችሁም ይበልጥ ለመደሰት በፍጥነት የሚያስችሉ ቀላልና በተግባር የተረጋገጡ መንገዶች እንዳሉ ብነግራችሁ በዛሬው ቪዲዮአችን ይበልጥ ታጋሽ ወላጅ ለመሆንና ውጥረትን ለመቀነስ ኢቭን በጣም አስቸጋሪ ሰዓትም ቢሆን ሊረዳችሁ የሚችሉ 5 ፓወርፉል የሆኑ ውጤታማነታቸው በተግባር የተረጋገጡ ስልቶችን አካፍላችኋለሁ። እንጀምር። የመጀመሪያው በወላጅነት ኃላፊነታችሁ ላይ ትዕግስትን ሊያላብሳችሁና ውጥረትን ሊቀንስላችሁ የሚችል የመጀመሪያው ስትራቴጂ ምን እንደሚያበሳጫችሁ ራሳችሁን መረዳት ነው። ትዕግስት የሚጀምረው ራስን በማወቅ ነው። ለብስጭት የሚያበቃችሁ ነገር ምንድነው? ጩኸት ነው? እልህኝነት ነው? መንስኤውን ለይታችሁ ማወቃችሁ አስቀድማችሁ እንድትዘጋጁና ለየት ባለ መንገድ እንድትይዙት ያደርጋችኋል። ለዚህም የሚረዳችሁን ነገር ልንገራችሁ። ለአንድ ሳምንት ያህል በየቀኑ ጆርናል ጻፉ። ትዕግስታችሁን የሚፈታተናችሁ ነገር ምንድነው? እናንተስ በጣም በተናደዳችሁ ሰዓት እንዴት አድርጋችሁ ነው ሪአክት የምታደርጉት? ጻፉት። እንደዚህ አይነት ጽሁፎችም የሚያበሳጫችሁን ነገር ለይታችሁ እንድታውቁና አቀራረባችሁን እንድትቀይሩ ይረዳችኋል። ሁለተኛው ስትራቴጂ ደግሞ በመጀመሪያ የራሳችሁን ውጥረት ማኔጅ ለማድረግ ሞክሩ። ትዕግስት ማለት ቁጣን መቆጣጠር ብቻ ማለት አይደለም። ውጥረትን በውስጣችሁ ከመገንባቱ በፊት እሱን መቀነስ ማለት ነው። ውጥረትን መቀነስ ካልቻላችሁ በህይወታችሁ የሚያጋጥማችሁን እያንዳንዱን ትንንሽ ችግሮች ሁሉ ትልልቅ ችግሮች ሊፈጥሩባችሁ እንደሚችሉ ሊሰማችሁና እረፍት ሊነሳችሁ ይችላል። ስለዚህም በወላጅነት ኃላፊነታችሁ ላይ ውጥረትን ልትቋቋሙባቸው የምትችሉባቸውን በጣም ቀላል የሆኑ 3 ነገሮችን ልንገራችሁ። የመጀመሪያው ትንሽ እረፍት መውሰድ ነው። 5 ደቂቃም ብትሆን ብቻችሁን እረፍት ማድረጋችሁ ጉልበታችሁ ሪቻርጅ እንዲሆን ያደርጋል። ሁለተኛው ደግሞ በጥልቀት መተንፈስ መለማመድ ነው። ለ4 ሰከንድ 4 ጊዜ አየር ወደ ውስጥ በመሳብ ማስወጣት ነው። ጥልቅ የሆነ አተነፋፈስም በጣም ብዙ ጥቅሞች ያሉት ሲሆን ከነሱ መካከልን ጭንቀትና ብለድ ፕሬሸርን ይቀንሳል። እንዲሁም ደግሞ ማይንድ በቂ የሆነ የኦክሲጅን ፍሎ ስለሚያገኝ የተስተካከለ አስተሳሰብ እንዲኖርና ኮንሰንትሬት ለማድረግም ይጠቅማል። ሶስተኛው ስትረስን ማኔጅ ለማድረግ የሚጠቅማችሁ ደግሞ ከልጆቻችሁ የምትጠብቁትን ነገር ዝቅ አድርጉ። ልጆች በመማር ላይ ስለሆኑ ስህተትም ሊሰሩ ይችላሉ። ስለዚህ ስህተቱ የመማራቸው አካል እንደሆነ በማሰብ ኤክስፔክት የምታደርጉትን ነገር ቀንሱ። ሶስተኛው በወላጅነት ኃላፊነታችሁ ላይ ትዕግስተኛ ለመሆንና ስትረስን ለመቀነስ የሚረዳችሁ ነገር ደግሞ ሪአክት አለማድረግ ነው። በጣም በተናደዳችሁ ሰዓት ሪአክት በማድረግ ፋንታ ለራሳችሁ ምላሽ ስጡ። ለዚህም ቁልፉ ነገር ሪአክት ከማድረግ በፊት ቆም ማለት ነው። ለምሳሌ ልጆቻችሁ ጥፋት አጥፍተው በጣም ከተናደዳችሁ ምንም ነገር ከማድረጋችሁና ከማለታችሁ በፊት ለ5 ሰከንድ ቆም በሉ። ይህም በጣም ትንሽ የምትመስል ጊዜ ስሜታችሁን ለማረጋጋትና በትክክለኛው መንገድ ምላሽ እንድትሰጡ ያደርጋችኋል። ወደ አራተኛው ስትራቴጂ ደግሞ አለፍኩኝ። እሱም አስቸጋሪ የሚባሉ ሁኔታዎችን በተለየ መልኩ መመልከት ማለት ነው። ሁሉም አስቸጋሪ ሁኔታዎች እንደ ችግር ከማየት ይልቅ ሊያስተምራችሁ የመጣ እንደሆነ ማሰብ ያስፈልጋል። እዚህ ጋርም ሐሳባችሁ ላይ እንዴት በቀላሉ ልትሰሩ እንደምትችሉ በምሳሌ ላሳያችሁ። ልጄ በጣም አስቸጋሪ የሆነ የመጣ ነው ብላችሁ ከማሰብ ይልቅ ልጄ ስትራግል እያደረገ ነው፣ የኔን እርዳታ ማግኘት ያስፈልገዋል ብላችሁ ማሰባችሁ ንግግራችሁና ሐሳባችሁ ላይ መስራታችሁ ተግባራችሁ ላይም ኢፌክት ይኖረዋል። ወደ መጨረሻውና ወደ 5ኛው ትዕግስትን እንድትላበሱና ውጥረትን ሊቀንስላችሁ የሚችለውን ስትራቴጂ ደግሞ ልንገራችሁ። እሱም ከልጆቻችሁ ጋር ያላችሁን ግንኙነት ማጠናከር ነው። ከልጆቻችሁ ጋር ያላችሁ ትስስር እየጠነከረ በመጣ ቁጥር ትዕግስተኛ መሆን ለእናንተ ቀላል ይሆንላችኋል። ልጆችም ከወላጆቻቸው ጋር ያላቸው ግንኙነት እየጨመረ በሄደ ቁጥር ጥሩ ያልሆኑ ነገሮችን የመፈጸም እድላቸው እየቀነሰ ይሄዳል። ስለዚህም በየቀኑ ከምንም ነገር ጋር የማታጋሩት ዲስትራክት የሚያደርጋችሁን ነገሮች በማስወገድ 10 ደቂቃም ብትሆን ከልጆቻችሁ ጋር አሳልፉ። ትዕግስተኛ መሆን ማለት ፍጹም መሆን ማለት አይደለም። ከብስጭት ይልቅ ግንኙነትን መምረጥ ማለት ነው። እነዚህን የነገርኳችሁን 5 ፓወርፉል ስትራቴጂዎችን በመተግበር በወላጅነትና በአይምሯችሁ ሰላም ላይ ያለውን ኃይል ተግብራችሁ ልዩነቱን ራሳችሁ መመስከር ትችላላችሁ። ይህን ጠቃሚ ቪዲዮ ለእናንተ ጠቃሚ ሆኖ ካገኛችሁ ላይክ እንዲሁም ለሌሎች ሼር ማድረግ አትርሱ። ለወላጆች አስፈላጊና ጠቃሚ ኮንተንቶችን ከፈለጋችሁ ሰብስክራይብ ማድረግ እንዲሁም ሁሌም የሚለቀቁ ቪዲዮዎች እንዳያመልጣችሁ የደውል ምልክቱን መጫን አትርሱ።
ሀሳብ አስተያየታችሁን በኮሜንት ላይ ብታደርሱን ደስ ይለናል። አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ጠቃሚ ቪዲዮ እስከምንገናኝ ቻው ቻው።